የዓለማችን ትልቅ ከሚባሉት ጉጉቶች ውስጥ የሚመደቡት ሰውን አያጠቁም እንጂ ለማጥቃት በቂ የሆነ መሳሪያ ይዘው የሚንቀሳቀሱት እና ከከብት የማይተናነሱ እግሮች ያላቸው የዩሬዥያን ኢግል ኦውልን ተዋወቋቸው። የመያዝ ወይም የመጨበጥ አቅማቸው እስከ 700 ፒኤስአይ ድረስ የሚደርስ ሲሆን እኛ ሰዎች ካለን የመጨበጥ ወይም የመያዝ ኃይል በ7 እጥፍ ይበልጣል። ይሄ የመጨበጥ አቅማቸው ከተሳሉ ጥፍሮቻቸው ጋር በመደመር የሚያድኑትን እንስሳ አጥንት ሁሉ በመጨበጥ የመስበር አቅም አላቸው። እንደ ቀበሮ፣ በግ እና በፍጥነት ከነሱ የሚበልጡትን አጋዘንን ጨምሮ ያድናሉ። ለዚህም ምክንያቱ ሲበሩ ምንም አይነት ድምፅ ስለማያሰሙ ነው። ሰውነታቸው የተሸፈነበት ላባ በሚበሩበት ጊዜ ንፋስን ለስለስ አድርጎ በመሰንጠቅ ድምፅን ለመቀነስ ይረዳቸዋል። በክንፋቸው ላይ ደግሞ ኪስ የመሰለ ድምፅን ለመሳብ የሚረዳ አካል አላቸው። በዚህም ምክንያት በአይናችሁ ካላያችኋቸው በቀር ሲመጡ ሰምታችሁ መዞር አትችሉም። በ50 ኪሎ ሜትር ፐር ሃወር ፍጥነት የሚጓዙ ሲሆን አጋዘን በ80 ኪሎ ሜትር ፐር ሃወር ፍጥነት ቢጓዝም ለመሮጥ እንኳን እድሉን ሳይሰጡት ነው ከኋላ መተው የሚይዙት። ጉጉት ሆኖ እንዴት አጋዘን ይይዛል ብላችሁ እንዳትንቋቸው። ክንፋቸውን ሲዘረጉ እስከ 2 ሜትር ድረስ ርዝማኔ አላቸው። ከአብዛኛው ኢትዮጵያውያን ቁመት በላይ እንደማለት ነው። ይሄም ከዓለማችን ትልልቅ ጉጉቶች ውስጥ አንዱ አድርጓቸዋል።